አልበቃሁም፣ ስጋና ደም ልቀበል አይገባኝም፣ ኃጢአተኛ ነኝ፣ በስተካከል አልቻልኩም፣ በመንፈሳዊ ህይወቴ የዛልኩ ነኝ፣ አንተን የሚያስደስት ልጅ አይደለሁም፣ ግን ደግሞ አማራጭ የለኝም። ስጋውና ደግሞ ምንድን ነው? መድኃኒት ነው። መድኃኒት ደግሞ ለጤነኛ ነው ለበሽተኛ? ለበሽተኛ። እኛ ጤነኛ ነን በሽተኛ ነው? በሽተኛ ነን ካልን ቅዱስ ቁርባኑ ለእኛ ነው የተዘጋጀው። ከዛ በኋላ እሺ የተቀደሰውን ለቅዱሳን ስትፈተዋል። እኛ ደግሞ ቅዱሳን ካልሆንን ካህኑ ምንንም እንደዛ ካልሆንን ቅዱሳን ካልሆንን ታዲያ ምን እናድርግ? ምን አማራጭ አለን? አንቀበል? አይ እግዚኦ እንበል። እግዚኦ ይባላል። ስንት ጊዜ? 40 ምናምን ጊዜ እግዚኦ ይባላል። በኋላም ከቅዱስ ቁርባን እንኳን ከተቀበልን በኋላ እንኳን በዛሬው ዕለት ስጋውን የበላችሁ ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ ይላል። ስጋውና ደሙን ከተቀበልን በኋላ እንኳን የሰራችሁትን ኃጢአት ይቅር ይበላችሁ ተብሎ ይጸለይልናል። ከክርስቶስ ጋር በቅዱስ ቁርባን መኖር፣ ከዛ በኋላ ወደ እጮኝነት ከገቡ እየቆረቡ ወደ እጮኝነት መግባት፣ ከዛ ከተለያዩ እየቆረቡ መለያየት፣ ከዛ ከሌላ ሰው ጋር ከተዋወቁ እየቆረቡ ከሌላ ሰው ጋር መኖር። ቅድስት ቤተክርስቲያን ሳታስተምረን ቀርታ ይሁን ወይንም እኛ ሳናዳምጣት ቀርተን ይሁን ባላውቅም በኢትዮጵያ ቤተክርስቲያን ላይ ካሉ ችግሮች ውስጥ አንደኛውና ትልቁ ችግር የብዙ ክርስቲያኖች ወደ ቅዱስ ቁርባን ያለመቅረብ ችግር ነው። ስለዚህ እኔ አሁን ዛሬ ማንሳት የፈለኩት ምንድነው፣ አብዛኛው ወጣት እኔ በአካባቢ ካየኋቸው በአካባቢ ካገኟቸው ሰዎችም ወደ ቅዱስ ቁርባን ቅረቡ፣ ወደ ቅዱስ ሚስጥር ቅረቡ ሲባሉ የሚያነሷቸው ምክንያቶች አሉ። መነሻቸው ምን እንደሆነ አይታወቅም፣ ግን መንፈሳዊ የሚመስሉ ወይም ደግሞ ትክክል የሚመስሉ እግዚአብሔርን ማክበር ወይም ትህትና የሚመስሉ ምክንያቶች ግን ደግሞ ከክርስቶስ የሚለዩ አደገኛ የሆኑ ምክንያቶች አሉ። የእናንተ ምክንያቶች ሊሆኑ ይችላሉ ብዬ ያሰብኳቸውን ቢያንስ 4 ነገሮችን አነሳለሁ። እስከ መጨረሻው ቆዩ። የመጀመሪያው ብዙ ሰው ወደ ቅዱስ ቁርባን ቅረብ ሲባል የሚያነሳው ምክንያት አልበቃውም ሲል ጥሩ ይመስላል። ማለት እኔ በኃጢአት ውስጥ ነው ያለሁት ወይም እንደዚህ ገና ማስተካከለው ነገር አለ፣ ስለዚህ እሱን ካላስተካከልኩ ልቀርብ አልችልም ሲል የሆነ የማክበር ስጋውና ደሙን የማክበር ቅዱስ ቁርባን የመፍራትና የማክበር ይመስላል። ግን መራቅ ማክበር አይደለም። መራቅ ቅዱስ ስጋውን የሰጠን ደሙን የሰጠን እንድንበላው እንድንጠጣው ነው። አለመብላት አለመጠጣት ማክበርም ሊሆን አይችልም። ይሄ ምንድነው? ወደ እሱም ደግሞ ምንድነው ባለመብላታችን ባለመጠጣታችን የሚሰጠንም ጥቅም አይኖርም እስካልበላ ነው እስካልጠጣ ነው ድረስ ማለት ነው። አልበቃውም ሲል የሆነ ምክንያት ምንድነው የሚያሳምን ምክንያት እግዚአብሔርን የመፍራት ይመስላል፣ ግን ደግሞ በጣም አደገኛ ነው። መብቃት ማለት ራሱ ምንድነው? መብቃት ማለት እኩል መሆን ማለት ነው። ለምሳሌ የ5 ብር ዕቃ ቢኖር አንድን ሰው በ4 ብር ሽጥልኝ ብትሉት አልሸጥም ነው የሚለው። ለምን? አይበቃም፣ ለዕቃው 1 ብር ካልጨመራችሁ አይበቃም ይላል። 1 ብር ስትጨምሩለት በቃ አሁን ይበቃል። ያ ማለት ምን ማለት? እኩል ሆኗል። 5 ብሩና ዕቃው እኩል ሆኖ እንደማለት ነው። ስለዚህ ለቅዱስ ቁርባን አልበቃውም ማለት ለቅዱስ ቁርባኑ ንበቃ ሰው ወይም ደግሞ እኩል የሚገባ ሰው አልሆንኩም እንደማለት ነው። ለቅዱስ ቁርባን ደግሞ የሚበቃ ሰው አይኖርም። እንኳን ሰው መላእክት ራሱ ለጌታ ስጋና ደም የሚበቃ ምንም አይነት ነገር የለም። ደግመን እንኳን ብንወለድ የምንበቃ ካልሆነ አልበቃሁም የሚለው አደገኛ ነው ማለት ነው። ልንበቃም አንችልም። ምንድነው ማድረግ ያለብን? ኃጢአት ውስጥ ከሆነ ያለነው ኃጢአታችንን መናዘዝ፣ በሆነ በመጥፎ ልምምድ ውስጥ ከሆነ ያለነው እሱ መተውና ወደዛ መጣ። ይሄን ማድረግ ነው እንጂ እኔ አልበቃውም፣ እኔ ኃጢአተኛ ነኝ፣ እንደዚህ ነኝ ማለት የለብንም። ሲጀመር ስጋውና ደግሞ ምንድነው? መድኃኒት ነው። መድኃኒት ደግሞ ለጤነኛ ነው ለበሽተኛ? ለበሽተኛ። እኛ ጤነኛ ነን በሽተኛ ነን ካልን ቅዱስ ቁርባኑ ለእኛ ነው የተዘጋጀው ማለት ለበሽተኛ ለኃጢአት ስርየት ነው እንጂ ኃጢአት ምንድነው? ኃጢአት ለራቁ ሰዎችና ለተቀደሱ ሰዎች አንተ ተቀድሳል ተብሎ ማረጋገጫ እንደ ሰርተፍኬት የሚሰጥ አይደለም። በኃጢአት ውስጥ ላሉ ሰዎች ወይም ደግሞ በኃጢአት ለቆሹ ሰዎች በንስሐ ተመልሰው ሲመጡ በንስሐ ኃጢአታቸውን ተናዝዘው ሲመጡ ያን በንስሐ የተናዘዙትን ኃጢአት ለአንዴና ለመጨረሻ ጊዜ የሚሰረይበት ከዛ ሁሉ ኃጢአት የሚፈወሱበት መድኃኒት ነው እንጂ ተፈውሰው ተቀድሰው ተስተካክለው ከመጡ በኋላ ለዛ እንደ ሰርተፍኬት የሚሰጥ አይደለም፣ መድኃኒት። ስለዚህ አልበቃውም ማለት አደገኛ ነው። ከክርስቶስ ያርቃል። ነገ ተነገ ወዲያ እያለን ከክርስቶስ እንድንርቅ ያደርገናል። ምናልባት እንደዚህ ስንል በመንፈሳዊ በጸሎት ጥሩ ልንሆን ይችላል፣ ቤተክርስቲያን ላይ ልንሆን ይችላል፣ ምናልባት ያስቀደስን ሊሆን ይችላል። መንፈሳዊ እውቀትን በእውቀት ላይ ብዙ መጽሐፍቶችን እያነበብን ልንደረድር እንችላለን። ግን ስቲል አልበቃውም የምንል ከሆነ ሴጣን ምን አገባው? እኛ ብናውቅ ብንራቅቅ ብናስቀድስ ምን ብንል ብንጾም ብንጸልይ ስጋውና ደሙን እስካልተቀበልን ድረስ ድህነት ስለሌለ ሴጣን ምን አስቸጋሪ። ስለዚህ አልበቃውም እያሉ ከቅዱስ ቁርባን መራቅ ይሄ በጣም አደገኛ ነው። ሁለተኛው ብዙ ወጣቶች ጋር ያለው ችግር ምንድነው? ቅዱስ ቁርባን መታሰር ነው ብሎ የሚያስቡ ሰዎች አሉ። ይሄ ምንድነው? ከሪሌሽንሺፕ ጋር በተያያዘ ማለት ነው።
ምንኩስናንና ቅዱስ ቁርባን ለይቶ አለማየት ወይም ደግሞ ሁለቱ ያላቸውን ዲፈረንስ ራሱ አለማወቅ። መቁረብ ማለት መመንኮስ የሚመስለው ሰው መቁረብ ማለት ሜቢ ሪሌሽንሽፕ ውስጥ ያልገባ ወይም እጮኛ የሌለው ሰው ከሆነ ከዛ እጮኝነት ውስጥ ለመግባት የሚቸገር አይነት ሰው እንደሆነ እጮኝነት ውስጥ ካለ በኋላ ከዛች ሴት ጋር ወይም ከዛ ወንድ ጋር መለያየት ምናምን እንደዚህ ከባድ የሚሆንበት ምናምን የሚመስለው ነገር እንደዛ ቅዱስ ቁርባን ከሪሌሽንሽፕ ጋር አብሮ የሚሄድ አይነት ነገር የሆነ የሚነካካ የሚመስለው ወይም ደግሞ ምንድነው በቅዱስ ቁርባን መቀበልና አለመቀበል ወደ ቅዱስ ቁርባን መቅረብና አለመቅረብ በሌላ ነገር ወይም በሪሌሽንሽፕ አፌክት የሚደረግ የሚመስለው ሰው አለ። ይሄ ግን የተሳሳተ አመለካከት ነው። ቅዱስ ቁርባን ማለት እኛ ከክርስቶስ ጋር የሚኖረን ሪሌሽንሽፕ ነው። እኛ ከክርስቶስ ጋር የሚኖረን ሪሌሽንሽፕ ደግሞ ከኛ ውጭ ከኛና ከእግዚአብሔር ውጭ ማንም ሰው አፌክት ሊያደርግብን አይገባም። ቤተሰብም ቢሆን በሪሌሽንሽፕ ጓደኛ ቢሆን ማንም ሰው ቢሆን አፌክት ላይ የትዳር አጋር እንኳን በሪሌሽንሽፕ በጮኝነት ጊዜ አይደለም ከትዳር በኋላ ጋር እንኳን ቢሆን ከክርስቶስ ጋር ያለንን ሪሌሽንሽፕ አፌክት የሚያደርግብን ማንም አይነት ነገር መኖር የለበትም። ምንድነው ከሪሌሽንሽፕ በፊት ወንድም ይሁን ሴትም ትሁን ከክርስቶስ ጋር በቅዱስ ቁርባን መኖር፣ ከዛ በኋላ ወደ እጮኝነት ከገቡ እየቆረቡ ወደ እጮኝነት መግባት፣ ከዛ ከተለያዩ እየቆረቡ መለያየት፣ ከዛ ከሌላ ሰው ጋር ከተዋወቁ እየቆረቡ ከሌላ ሰው ጋር መተዋወቅ። አሁን እኮ ምንድነው ከብዙ ሰዎች ጋር መተዋወቅ እጮኝነትን በቤተክርስቲያን እኮ ሁለት ሰዎች የሚጠናኑበት ተጠናንቶ ከተስማሙ ወደ ትዳር የሚገቡበት ካልተስማሙ የሚለያዩበት። ይሄ እጮኝነት ትዳር አይደለም። እጮኝነት ትዳር አይደለም። ከሆነ ሰው ጋር መተዋወቅና ከዛ ሰው ጋር ተስማምቶ አለመቀጠል ወይም ወደ ትዳር አለመግባት እና መለያየት በራሱ የሆነ ኃጢአት ምናምን አይደለም። ኃጢአት የሚሆነው በዛ በእጮኝነት ስም አንድ ላይ ሆኖ የሚሰሩ የተሳሳቱ ነገሮች ናቸው። እነሱ ናቸው እንጂ ኃጢአት የሚያደርጉት እነሱ ናቸው እንጂ ከቅዱስ ቁርባን ሊከለክሉ የሚችሉት በተገቢው መንገድ ቤተክርስቲያን በምታዘው መንገድ ከሰው ጋር እጮኝነት መሰረትን ከዛ ሰው ጋር ካልተስማማን ብትሄድ እኛ ከክርስቶስ ጋር ያለን ሪሌሽንሽፕ ብቻ ሰውን አናስቀይም እንጂ ማንም ሰው በአካባቢያችን ያሉ ሰዎችን አናስቀይም እንጂ ከክርስቶስ ጋር እየቆረብን እንጠብቃታለን ወይም ከክርስቶስ ጋር እየቆረብሽ ትጠብቂዋለሽ። ከዛ ከመጣ በኋላ ከክርስቶስ ጋር እየቆረባችሁ ትኖራላችሁ። እናንተ እየቀረባችሁ ከክርስቶስ ጋር እየኖራችሁ ከዛ ያ ሰው ይመጣል አብሯችሁ ይኖራል። ከዛ ካልፈለጋችሁ ካልተስማማችሁ በሰላም ትለያያላችሁ። እናንተ ቅዱስ ቁርባን መቀበላችሁ ትቀጥላላችሁ። ሌላ ሰው ከመጣ እናንተ እየቆረባችሁ ትቀበሉታላችሁ። ወደ ትዳርም ስትገቡ እየቆረባችሁ ትቀበላላችሁ። ከተለያያችሁ እንኳን እንደው ፍቻ አይፈቀድም። በሚፈቀድበት ወይ እንኳን ብትፋቱ ከክርስቶስ ጋር እየቆረባችሁ ትፋታላችሁ። ከክርስቶስ ጋር ያለን ሪሌሽንሺፕ አፌክት የሚያደርግብን ምንም አይነት ነገር እና ቅዱስ ቁርባንና ምንኩስናን ለይቶ አለመረዳት ነው እንደዚህ አይነት አስተሳሰብ የሚያመጣውና ከኃጢአት መራቅ ነው እንጂ ቅዱስ ቁርባን በኃጢአት ውስጥ መኖር በኃጢአት ውስጥ ሆኖ በድፍረት መቅረብን ነው እንጂ ወደ ቅዱስ ቁርባን የማያቀርብን ወይም ቅዱስ ቁርባን በላያችን ላይ ከድህነት ይልቅ ሌላ ነገር የሚያመጣብን ወይም ጥፋት ለሞት የሚያደርሰን ቅዱስ ቁርባን እኛ በኃጢአት ውስጥ በድፍረት ውስጥ ሆነን ስንቀርበው ነው እንጂ እኛ ቤተክርስቲያን በሰራችን ውስጥ አኖርም በማንኛውም ውስጥ ኖረን ነጋዴም ሆንን ተማሪ እጮኛም ሆንን አልሆንም ባለትዳርም ሆንን ምንም ቅዱስ ቁርባን የሚከለክል ነገር ስላልሆነ ይሄንን ለይቶ መረዳት ያስፈልጋል። ሌላው ሶስተኛው ብዙ ወጣቶች ከቅዱስ ቁርባን የሚርቁበት ምክንያት ወደ ቅዱስ ቁርባን መቅረቤ መዳፈር ይሆንብኛል፣ ከእግዚአብሔር ጋር እጣላለሁ፣ እግዚአብሔርን ማስቀየም ይሆንብኛል፣ መቅሰፍት ያመጣብኛል ብሎ ማሰብ። የመጀመሪያው ማወቅ ያለብን ስጋውና ደሙን ስጋዬን ብሉ ደሜን ጠጡ ያለው ራሱ ክርስቶስ ነው። ራሱ ነው ብሉ ያለን ራሱ ነው። ጠጡ ብሎ የሰጠን አስገድደን ሳይሆን እሱ ለእኛ ካለው ፍቅር የተነሳ ራሱ ነው ስጦታ አድርጎ የሰጠን። ስለዚህ ተሰጠን የመጀመሪያው ማሰብ። ሁለተኛው ግን ወደ ቅዱስ ቁርባን ስንቀርብ መጀመሪያ ላይ እንዳልኩት ንጹህ ስለሆነ አይደለም። ንጹህ ስለሆነ ሳይሆን ስለቆሸሽን ነው። ጤነኞች ስለሆንን ሳይሆን በሽተኞች ስለሆንን ለመዳን ነው። የተስተካከልን ሰዎች ስለሆንን ሳይሆን ለማስተካከል ነው ወደ ቅዱስ ቁርባን የምንቀርበው። ግን ደግሞ እንደዚህ ሲባል ያው መስፈርቶች ይኖራሉ። ንስሐ መግባት፣ በሽተኛ ከሆኑ በሽተኛነትን ማመን፣ ከዛ ለዛ ለበሽተኛነቱ ደግሞ መድኃኒቱ ብቸኛው መድኃኒት የክርስቶስ ስጋና ደም ነው ብሎ በእንባ መቅረብ፣ ከዛ በኋላ በከመ ምሕረትከ እንደ ቸርነት ብሎ መቀበል ነው እንጂማ አይ አሁን እኔ እንደዚህ አይነት ሰው ስለሆንኩ ቆይ ልስተካከልና ይሄን ስላደረኩ ይሄን ቀኑና ስለፈጸምኩ ሰባቱን አጽዋማት በሚገባ ስለጾምኩ እስከ 9 ሰዓት ሳልሸራርፍ ስለጾምኩ ከሌ የሚባለውን ሰው ስላላመው ስላልሰደብኩት አሁን ጥሩ ስለሆንኩ አሁን ልቀበለው፣ ይሄ በጣም ድፍረት። በኃጢአት ውስጥም ሆነ ግን ያን ኃጢአት እንተውና ንስሐ እንግባና እኛው የወደቀ መሆናችን አምነን ለጌታ ስጋና ደም መቼም የማንገባ መሆናችን አምነን በእንባ በመፍራት
ልንቀበለው ማንችለው ትልቅ ስጦታ መሆኑን አይተን በመፍራት ከኛ ጋር ሊነጻጸር የማይችል ሊሰጠን የማይገባ አይነት ሰዎች መሆናችንን አይተን በመፍራት እንቅረብ። በመፍራት ስንቀርብ እግዚአብሔር ለድነት ያደርግልናል እንጂ እኛ እሱን ፈልገን ስለሄድን መዳንን ፈልገን ስለሄድን አልቅሰን ስለሄድን ፈርተነው በፊቱ ስለቆምን ራሱ ብሉ ጠጡ ባለው ስጋና ደም አይፈርድብንም። ለፍርድ አያደርግም። ለፍርድ የሚያደርግብን በድፍረት ያድናል አያድንም እያሉ በጥርጣሬ ማለት ምን ያደርገኛል ብሎ የሚቀርቡ ለዛ ነው እንጂ ፈርተው ኃጢአታቸውን አምነው ተናዘው በፍርሃት ለሚቀርቡትማ መድኃኒት። ስለዚህ ይሄንን ማሰብ። አራተኛው ደግሞ ብዙዎች የሚያነሱት ደግሜ ኃጢአት ብሰራ ሲል ደግሜ ኃጢአት ብሰራስ መባል ራሱ የለበትም። ደግሜ ኃጢአት ብሰራስ ማለት እንደማቀር ነው የሚመስለው። ደግሜ ኃጢአት እሰራለሁ እንደሚል አይነት ሀሳብ ነው የሚሆነው እና ደግሞ ኃጢአት ከተሰራ ያው ደግሞ ንስሐ ይገባል። ንስሐ እኮ ምንድን ነው ከሰባት ምስጢራተ ቤተክርስቲያን ውስጥ ንስሐ የሚደገም የሆነው ደግመን እንደምንበድል ስለታወቀ ነው። ደግሜ ኃጢአት ብሰራስ ካልን በልጅነታችሁ አልቆረባችሁም እና አሁን ኃጢአት እየሰራችሁ አይደለም። ከቅዱስ ቁርባን በኋላ አይደለም አሁን እየሰራችሁ ያለው ኃጢአት ከቅዱስ ቁርባን በኋላ አይደለም ወይስ ስለራቀ ብዙ ዘመን ስላለፈ ልክ እንደ ምድራዊ ምግብ የተረሳ ነው የሚመስላችሁ? እንደዚህ አይደለም። የጌታ ጸጋና ደም እንደዚህ አይደለም። ስለዚህ በልጅነታችሁ እኮ ተጠምቃችኋል፣ ቅባ ሜሮን ታትሞባችኋል፣ ስጋውና ደሙን ተቀብላችኋል። ያን የተቀበላችሁበት ሰውነት ነው አሁን ኃጢአት እየሰራችሁ ያላችሁበት። አሁን ታዲያ እግዚአብሔር ትንፋሻችሁን አልነፈጋችሁ ኃጢአት ሰራችሁ። አሁንም መመለስ ነው የሚፈልገው ማለት ነው። ስለዚህ ከቅዱስ ቁርባን በኋላ ለሚፈጠረው ኃጢአት በሰራስ አይባልም። ንስሐ እንገባለን፣ ቅዱስ ቁርባን እንቀበላለን። ኃጢአት ከሰራን ንስሐ እንገባለን፣ አሁንም እንቀበላለን። ስለዚህ ኃጢአትን ፈርቶ ወደፊት ያለውን ኃጢአት ሰርቶ አለመቁረብ ማለት ሴጣን ተዘጋጅቶ መጠበቅ እና አሁን ያው የማልቆርበው ኃጢአት ስለምሰራ ስለሆነ ስለዚህ ሳልቆርብ እጠብቅሃለሁ እና በቃ ኃጢአት እንቆይበታል እንደማለት ነው። ስለዚህ ነገ ሌላ ቀን ስለሆነ የዛሬው ብቻ ንስሐ ገብቶ ወደ ቅዱስ ቁርባን መቅረብ፣ ከዛ ደግሞ መጽናት፣ መበርታት፣ በመንፈሳዊ ህይወት መበርታት፣ በመንፈሳዊ ትምህርትም ያስፈልጋል። ቃለ እግዚአብሔርም ስንቅ ስለሆነ ቃለ እግዚአብሔርን በመስማት መንፈሳዊ ጸሎት ማድረግ፣ ጾም መጾም፣ እነኝህን ቤተክርስቲያን መሳለም፣ ቅዳሴ ማስቀደስ፣ በዚህ መትጋት ያስፈልጋል። ቃለ እግዚአብሔርን በመስማት መትጋት ያስፈልጋል። በዛ ስሜት እየጠነከርን እያደግን እንሄዳለን እንጂ ወደኋላ አንመለስም። ብንወድቅ ደግሞ መልሶ የሚያነሳን እርሱ ነው። መልሶ የሚያነሳን ቅዱስ ሥጋውና ክቡር ደግሞ መልሶ የሚሰጠን እርሱ ስለሆነ እኛ ስለ ነገው ተጨንቀን ሳይሆን ዛሬውኑ የዛሬውን ኃጢአታችን ተናዘን ዛሬ ልንቀበል ይገባናል። የመጨረሻው ግን በቅዳሴ ጊዜ ካህኑ የሚለው አለ። ለምሳሌ ምንድነው ልዩ ሀሳብ ወይም ዝሙት ያለበት ቢኖር አይቅረብ፣ ምንድነው ስለ በረከት ፋንታ መርገምን፣ ስለ መንግስተ ሰማያት ፋንታ ገሃነመ እሳትን ይቀበላል በድፍረት ለሚቀርቡ ማለት ነው። ወይም ደግሞ እጁንም ታጥቦ በድፍረት ብትቀርቡ እኔ ከበደላችሁ ንጹህ ነኝ እኔ የለሁበትም በደላችሁ በራሳችሁ ይሆናል እንጂ ብሎ እንትን ሲል ካህኑ እንደዚህ ሲል፣ ሌላ ቦታም ደግሞ ቅዱሳት ለቅዱሳን ወይም ደግሞ የተቀደሱ ለተቀደሱ ብሎ ሲል ይሄን ሲል የሚፈራ ሰው አለ። መፍራት ጥሩ ነው፣ ግን ከክርስቶስ ስጋና ደም ለመቅረብ መፍራት ነው እንጂ ምንድነው እየቀረቡ ነው እንጂ መፍራት ርቆ መፍራት እሱ ምን የሚያመጣው ነገር የለም። ልክ የይሁዳን ጸጸትና የጴጥሮስ ጸጸት እንደማለት ነው። ስለዚህ ካህኑ እንደዚህ የሚልበት ምክንያት ለማን ነው? እየተጠራጠሩ ይሄ የጌታ ስጋና ደም ነው አይደለም ወይስ ይለወጣል አይለወጥም፣ ወይኑ ወደ ደም ህብስቱ ወደ ስጋው ይለወጣል ወይስ አይለወጥም ብሎ የሚጠራጠር ይሄማ ስጋውና ደሙ አይደለም ብሎ ነው አይደለም እያለ ብቻ ለሚጠራጠር ሰው፣ ያድናል አያድንም ብሎ ለሚጠራጠር ሰው፣ ከዛ ደግሞ ምን ያደርገኛል ብሎ የሚጠራጠር ሰው፣ ኃጢአቱን እያስታወሰ እንኳን ኃጢአቱን ሳይናዘዝ ምን ችግር አለው እያለ ተዘናግቶ በዝንጉነት በድፍረት ለሚቀርቡ ሰው፣ እንደዚህ ለሚደፋፈሩ ሰዎች ነው እንጂ ንስሐውን ተናዞ ያድነኛል ብሎ አምኖ መዳንን ፈልጎ የጌታ ስጋና ደም እንደማይገባው አምኖ እሱ የመጨረሻ ኃጢአተኛ መሆኑን አምኖ በፍርሃት ለሚቀርብ ሰውና ይሄ እኮ ለዛ ሰው አይደለም። እዛው ጋር ደግሞ ለምሳሌ ቅዱሳት ለቅዱሳን ካለ በኋላ ካህኑ ምንድነው ተሰጥቶ ምን ብለን ነው የምንገልጸው? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ። የተቀደሰውን ለቅዱሳን ዲያቆኑ ነጽር ካለ በኋላ የተቀደሰውን ለቅዱሳን ለተቀደሱት ሲል አሐዱ አብ ቅዱስ፣ ቅዱስማ አብ ነው፣ ቅዱስማ ወልድ ነው፣ ቅዱስማ መንፈስ ቅዱስ ነው፣ እንዴት እኛ ቅዱስ እንሆናለን እንላለን ማለት ነው። ምክንያቱም እኛ ቅዱስ አይደለንም። ከዛ በኋላ እሺ የተቀደሰውን ለቅዱሳን ስትፈተዋል፣ እኛ ደግሞ ቅዱሳን ካልሆንን ካህኑም ምንንም እንደዛ ካልሆንን ቅዱሳን ካልሆንን ታዲያ ምን እናድርግ?
ምን አማራጭ አለን? አንቀበል? አይ እግዚኦ እንበል። እግዚኦ ይባላል። ስንት ጊዜ 40 ምናምን ጊዜ እግዚኦ ይባላል። እግዚኦ የሚባለው እኮ ማረን፣ እኛ ኃጢአተኞች ነን፣ ለተቀደሱት ይሰጣል፣ ግን እኛ ደግሞ ቅዱሳን አይደለንም። ስለዚህ የአንተ ስጋ ካልተቀበልን ደግሞ መሞታችን ነውና ቅዱሳን ባንሆንም ስጋህን ሰጥተህ ቀድሰን ደምህን ሰጥተህ ቀድሰን ብለን እግዚኦ እንላለን። በኋላም ከቅዱስ ቁርባን እንኳን ከተቀበልን በኋላ እንኳን በዛሬው ዕለት ስጋውን የበላችሁ ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ ይላል። ስጋውና ደሙን ከተቀበልን በኋላ እንኳን የሰራችሁትን ኃጢአት ይቅር ይበላችሁ ተብሎ ይጸለይልናል። ስለዚህ ከኃጢአት ልንሸሽ ምንድነው ንጹህ ፍጹም ልንሆን አንችልም በእግዚአብሔር ላይ። ስለዚህ ምንድነው እኛ የምንችለውን ነገር እናዘዛለን። በምንችለው ልክ ኃጢአተኛ መሆናችን አምነን እንቅረብ እንጂ እግዚአብሔርማ ይምረናል። የሚሰጠንም እኮ ይቅር ሊለን ነው፣ ኃጢአታችን ሊያስተሰርይልን ነው እንጂ በድፍረት አንቅረብ እንጂ እግዚአብሔር ይቅር ሊለን ነው። ስለዚህ ይሄን ማሰብ ቅዱስ ጴጥሮስ በዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ምስጢረ ቁርባን በደንብ እዛ ላይ ያስተምራል። ከሰማይ የወረደ እንጀራ እሱ መሆኑና የእሱን ስጋ መብላት እንዳለባቸው ሲነግራቸው ከበዳቸው። አይሁዶች ማለት ነው። እንዴት የሰው ስጋ እንዴት ድህነት ሊሰጥ ይችላል ብለው ጨነቃቸውና ጥለውት ሄዱ አይሁዶች። ሐዋርያትም ከዛ ቀሩ ብቻቸው እና ከዛ ጌታችን ምንድን ያላቸው እናንተስ መሄድ ትፈልጋላችሁ ወይስ እናንተም ከብዷችሁ አይ የሰው ስጋ አንበላም ብላችሁ እንደዛ ከብዷችሁ ጥላችሁ ትሄዳላችሁ ወይስ እኔ ያልኳችሁን ትፈጽማላችሁ? ስጋዬን ብሉ ብያለሁ፣ ደሜን ጠጡ ብያለሁ፣ ስጋዬን ትበላላችሁ፣ ደሜን ትጠጣላችሁ፣ ከኔ ጋር ትሆናላችሁ ብሎ ሲጠይቃቸው ጴጥሮስ የዚህን ጊዜ ምን አለ? ጌታ ሆይ አንተ የዘላለም ሕይወት ቃል አለ፣ ከአንተ ወደ ማን እንሄዳለን አለ ጴጥሮስ ማለት ነው። አማራጭ የለም። ቢያስጨንቅም የጌታን ስጋና ደም መብላት ለእኛ የሚገባ አይደለም፣ ኃጢአታችን ብዙ ነው፣ ያስጨንቃል። ግን ቢያስጨንቅም አማራጭ የለም። ስጋውን ካልበላን ደሙን ካልጠጣን ሕይወት የለም። ስለዚህ እንደዚህ ነው፣ እግሩ ስር መንደፋት። አማራጭ የለኝም፣ አልበቃሁም፣ ስጋና ደም ልቀበል አይገባኝም፣ ኃጢአተኛ ነኝ፣ በስተካከል አልቻልኩም፣ በመንፈሳዊ ሕይወቴ የዛልኩ ነኝ፣ አንተን የሚያስደስት ልጅ አይደለሁም፣ ግን ደግሞ አማራጭ የለኝም ብሎ እግሩ ስር መንደፋት ማልቀስ። ክርስቶስ የሚፈልገው ይሄ ነው እንጂ ጻድቅ የሆነ እንደ መላእክት ጻድቅ ከሆነ በኋላ መጥቶ እንደ ሰርተፊኬት የሚሰጠን አይደለም። ስለሆነ ኃጢአታችንን አምነን በትህትና መቅረባችን። ስለዚህ ከኛ የሚጠበቀው በጥቅሉ ምንድነው? ንስሐችንን ማመን፣ ኃጢአታችንን ማመን፣ ከኃጢአት ውስጥ ለመውጣት የራሳችን ጥረት ማድረግ፣ መናዘዝ፣ መዘጋጀት፣ መቁረብ፣ ከዛ በኋላ በጸሎት በምንችለው በጾም ቃለ እግዚአብሔር በመስማት መትጋት። ተመልሰን ብንውል ምንም ቢፈጠር ብቻ እግሩ ስር መንደፋለን ማረኝ ማለት እንጂ ይሄን ማድረግ ነው እንጂ ከዛ ውጭ ያሉ አጉላጉል ምክንያቶች ከጌታ ስጋና ደም የሚያርቁ ምክንያቶች ተገቢ አይደሉም። ዛሬ በዚህ ምድር ከመንፈሳዊ ሕይወታችን ካራቁን በሰማይም ደግሞ ከክርስቶስ ተለይተን እንድንኖር የሚያደርጉ አሁን ሲታዩ ደስ የሚመስሉ ግን ደግሞ ክፉ የሆኑ ሀሳቦች ናቸውና ኃጢአታችንን ተናዘን ከኃጢአት ተለይተን በትህትና ሆነን በመፍራት ሆነን እግዚአብሔር ሆይ ማረኝ ለእኔ አይገባኝ ብለን ቅዱስ ስጋውን እንድንቀበል ደግሞ እንድንቀበል እግዚአብሔር እርዳን። ይቆየን።